ሰላም ጤና ይስጥልን ውድ የጨፌ ሚዲያ ተመልካቾቻችን ዛሬ በጀሞ ሁለገብ ገበያ ማዕከል ውስጥ ነው የምንገኘው። ይሄ አንጋፋው የጀሞ ሁለገብ ገበያ ማዕከል የተለያዩ ጥራጥሬና ፍራፍሬ ምርቶችን ለሸማች ማህበረሰቡ እንዲሁም ለአባላቶቹ በተመጣጣኝ ዋጋ እያቀረበ ነው የሚገኘው። እንግዲህ በዓልን አስመልክቶ የተለያዩ አዳዲስ ምርቶችን ማስገባቱ ይታወሳል። እኛም እስኪ ምን አይነት አዳዲስ ምርቶችን ነው የያዘው በሚል ርዕሰ ጉዳይ ሰራተኞችስ ምን አይነት ስራዎች እየሰሩ ነው የሚለውን ወደ እናንተ ልናስቃኝ ወደናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ፣ ስሜ ታሪኩ አዳና ይባላል። የጨፌ ወጣቶች የግቢው መናጀር ነኝ። እዚህ ያሉት አሁን ለጊዜው ይሄ ስቶሪ ነው። ጤፍ፣ ስንዴ፣ ገብስ። አሁን ውጪ ላይ ያሉት ደግሞ ይሄ ሽንኩርቶች አሉ፣ ፍየል አለ፣ እንቁላል እንደዛው ቲማቲም፣ ሁሉም ነገር አለ። አሁን ጤፍ አንደኛ ጤፍ ውጪ ላይ 62 ብር እዚህ 52 ብር እየሸጥን ነው። መለስተኛ 50 ብር፣ ቀይ ጤፍ 45፣ ስንዴ 40 ብር፣ ምስርም አለ። ምስር በኪሎ 100 ብር እየሸጥን ነው። ምርቶቹ አሁን ጤፍ የመጣው ከአምቦና ከሌማን እንደዛው አዳበርጋ ከዛ የመጡ ናቸው። ፍየሎቹም ከዛ እንትን የመጡ ናቸው። በእኛ በራሳችን መኪና እዛ ሽንኩርትም ቦታ ላይ ሄደን ከዛ እየገዛን ነው አለ። አሁን እኛ ገበያ ካለመረጋጋት ላይ በጣም እየሰራን ነው ይመስለኛል። እኛ አንደኛ እሁድ ገበያ ላይ ሽንኩርቶች እየወጡ ነው። ሽንኩርት ከ12 ብር ጀምሮ እስከ 18 እየሸጥን ነው። ቲማቲምም እንደዛ፣ ቀይ ሽንኩርት አለ፣ ነጭ ሽንኩርት አለ፣ እንቁላል 850 እየሸጥን ነው። ይህ ተቋም ለአሁኑ ለጊዜው ወደ 220 ሰራተኛ እየቀጠቀጥሮ እያሰራ ነው። ደሞዝ እየከፈለ ነው። እንደዛውም ደግሞ በጣም እየሰራ ነው። ከጀሞ ብቻ ሳይሆን ጀሞ እዚህ የሚሰራበት ነው። በጣም የሚሰራበት የሆነም መከማቻ ነው። እዚህ አሁን ሌላ ቦታ አለን። ቀርሳ አለ፣ አምቦ አለ፣ ሆሎታ አለ፣ ሱሉልታ አለ። እንደዛ ብዙ ቦታ ስላለን ይሄ ከዛ የተከማቸ ወደዚህ መጥተው የሚሸጥ ቦታ ነው። ያን ወፍጮ ቤቱ ስለሞላ ነው ወደዚህ የመጣው እንጂ እዛ ነው ቦታው። ይሄ መከማቻ አለ፣ ወፍጮ ቤቱ ነው። ሌላ ቦታ ተከማችቶ ቁጭ ያለ ብዙ አለ። ጤፍ ተገዝቶ ተከማችቶ እዛ ቁጭ ያለ አለ ማለት። ሆሎታ ላይ ሌማን እንደዚሁ አምቦ ብዙ ቦታ። አሁን ተደራሽነቱን በጣም እንትን እየርን ነው። እኛ አንደኛ ላይ ትንሽ ስቶሪ ስላነሰን ስቶሪ ለምሳሌ የሽንኩርት አሁን ውጪ ላይ ነው ያለው። ስቶሪ ትንሽ ያንሰናል። ስለዚህ አሁን እሁድ ገበያ ላይ አውጥተን እዛም እየወረደ ነው። ውጪ ላይ እዚህም ቁጭ እያለ ብዙ ቦታ ስላለ በመኪናም የሚፈልግ ሰው ካለ ለምሳሌ አሁን ጤፍ የሚፈልግ ሰው ካለ ደውሎ እስከ ቤት ማድረስ እንችላለን። መኪና አለ፣ በራሳችን መኪና እዚሁ ተፈጅቶ እዚሁ ገዝቶ እዚሁ ተፈጅቶ እስከ ቤት ድረስ ማድረስ እንደዛ ነገር እየሰራን ነው። አሁንም ገና ከዚህ በላይ ለመሄድ ስንቶች መኪናዎች ለምገዛ እያሰብን ነው። ስለዚህ እንግዲህ ተመልካቾቻችን እንደተመለከታችሁት የተለያዩ ጥራጥሬና ፍራፍሬ ምርቶችን ነው ይሄ ትልቁ የገበያ ማዕከል አንጋፋው የገበያ ማዕከል እያቀረበ የሚገኘው። አሁን ወፍጮ ቤት ውስጥ ነው የሚገኘው። እስኪ በኪሎ በምን ዋጋ እንደሚሸጡ ሲላሳያችሁ። ሰርገኛ በኪሎ 45 ብር ነው የሚሸጠው። ይሄ ደግሞ ስንዴ ነው በኪሎ 40 ብር። እዚህ ጋር ድፍን ምስር ይታየኛል። ይሄኛው በኪሎ 40 ብር በ100 ብር እንደሚሸጥ ነግሮኛል። እዚህ ጋር ደግሞ ደረጃ 1 ነጭ ጤፍ በኪሎ 52 ብር። እዚህ ጋር ሁለተኛ ደረጃ ነጭ ጤፍ 50 ብር ነው። እንግዲህ ተመልካቾቻችን በኪሎ 50 ብር ስንል እስከነ ማስፈጫውም ጭምር እንደሚያካትት ነው እንግዲህ ቅድም ሲገልጹልኝ የቆዩት። እንግዲህ ተመልካቾቻችን የተለያዩ ይሄኛው የጥራጥሬ ምርቶች ናቸው እንግዲህ እዚህ ጋር የሚታዩት። እስቲ ፍራፍሬ ምርቶች ደግሞ ውጪ ላይ ያሉ እነሱን በምን ያህል ዋጋ እንደሚሸጡ ወጥተን የምናሳያችሁ ይሆናል። አብራችሁን ቆዩ። ስሜ ገነት በሻ ይባላል እና እዚህ አካባቢ ነዋሪ ነኝ እና ቆንጆ ነው የሚሸጡት እና ያው እንደ የሰንዴ ማርኬት አይነት ዋጋ ነው ያላቸው እና ጥሩ ነው። አልፎ አልፎ ገዛለሁ። በዛ በኩልም ነበር አለ መሰለኝ። አሁንም እዛም ገዛለሁ አልፎ አልፎ። አሁንም እዚህ ወፍጮ ቤቱም እጠቀማለሁ። ቆንጆ ነው። ከሌሎች አንጻር የተሻለ ነው። ሽንኩርት ከውጭ የ2 ብር ልዩነት አለ ይመስለኛል እና እኔ ግን በብዛት ሰንዴ ማርኬትና እዚህ ነው የምገዛው። ቆንጆ ነው። ለኔ ቅርቤ ስለሆነም ቆንጆ ነው።
ጥሩ ነው የሚያገለግሉት ብዬ ነው የማስበው። ነው በራሴ በኩል ማስተላለፍ የምፈልገው ይቀጥሉበት ነው የምለው። እሺ ወንዴ ሳይድ ይባላለሁ። የጨፌ ወጣቶች ሁለገብ ኃላፊነት ህብረት ስራ ማህበር ሰራተኛ ነኝ። እንደምታዩ አንደኛ ጤፍ አለ፣ ሁለተኛ ሰርገኛ ቀይ አለ። ይሁን እንደምታዩ ነጩ አንደኛው ማለት ነው ውጪ ላይ 60 ብር የሚሸጠው እኛ ጋር 62 ብር ይሸጣል። ቀዩ ደግሞ 45 ብር ይሸጣል። ውጪ ላይ እስከ 55 ብር ነው የሚሸጠው። ስንዴም አለ፣ ሰርገኛም አለ። ስንዴ እኛ ጋር 40 ብር ነው፣ ውጪ ላይ እስከ 50 ብር ምናምን ይሸጣል። ሰርገኛው እኛ ጋር 48 ብር ነው፣ ውጪ ላይ እስከ 56 ይሸጣል። ሰርገኛው ማለት ነው የኛው እስከ አንድ ላይ በቃ አልቆ ማለት ነው ቶታሉ እስከተቻለ ድረስ እንግዲህ እስካሁን ምንም ቅሬታ አልመጣበንም። እኛም እንግዲህ እስከተቻለ ድረስ እንደቻለው እንግዲህ ካስተመሩን በእንክብካቤ እያዝነው ነው። ትክክል ብሎ ካለ አሁን ኮንዶሚኒየም ስለሆነ በብዛት እስከ 3 ኩንታል 4 ኩንታል ከሆነ መኪና አለ ፒክአፕ አንድ ላይ ይዘን እንሄዳለን። ጨፌ ውስጥ አሁን ብዙ ሰራተኞች አሉ ከ200 በላይ የሚቆጠሩት ማለት ነው። ከዛ ውስጥ አንዱ ነኝ። ይኸውና እስከተቻለ ድረስ እንግዲህ ስራ ቢለም እስከምታዩ ድረስ ይኸውና እኔ እየሰራው ነው። የቤት ኪራይንም ችሎልኝ ይኸውና ዘና ብዬ እየኖርኩ ነው ማለት ነው። እዚህ ውስጥ እየሰራው ነው ሲል ስማለኝ እየሸጥኩኝ ስላለ እኛ ከገበሬ ላይ ነው የምናስገባው ከውዱማ ላይ ማለት ነው። እዚህ ስንሸጥ እንግዲህ ከዛ ላይ በአሪፍ ሁኔታ በእንክብካቤ ይዘን እየሸጥንላቸው ነው። እኔ ያው ሰለሞን አንጋጎበይን እባላለሁ እና እዚህ ላለው ጠቅላላ ለግቢው ሰራተኛ እና እቃ ቁጥጥር ነው የምንሰራው። እኛ ለጓል ተብሎ እንደ አዲስ ምርት ይያዝ እንጂ ቋሚ ስራ የምሰራ ነው። ፍየል አለ፣ ዞትር ያለ ነገር እንቁላልም ዞትር አለ። ያው በበዓሉ ኢንፎርሜሽንና በሚዲያ ማስታወቂያ ስለሰራ ህዝቡ በበዓል ይመስለዋል እንጂ የኛው ቋሚ የምንሰራው ስራ ነው። ሽንኩርት ደረጃ አለው ከ18 ብር እስከ 15 ብር አለ። አሁን እዛ ሳጥን ውስጥ ያለው 15 ብር ነው የሚሸጠው እና እንቁላልም 8 ብር ከ50 ነው የሚሸጠው። ፍየል ትልቆቹ እንደምታዩት 5000 አለ እስከ 3500 ነው። ከ5 ጀምሮ እስከ 3500 አለ። እህልም ደግሞ በጣም በቅናሽ ነው የሚሸጠው ማለት ይቻላል። እኛ አሁን አንደኛ ማኛ ጤፍ አሁን ወፍጮ ቤት ላይ ማንም ወደ ከተማ ከፍ ስትይ ሳይሆን በዚህ ኤሪያ ላይ እንዳለ ወፍጮ ቤቶች እኔ አሁን አልቀመጥም ዞራሉ ጠይቃል እስከ 62 ብር ነው። 62 ብር ሲሆን እኛ ጋር ባንስ 10% ቅናሽ ነው የምንሸጠው። 10% ማለት በኪሎ ግራም 10% በብዛት ስትመጪው በጣም ሀይ የሆነ ዋጋ ነው። እናንተ ለምን ቀንሳችሁ ትሸጣላችሁ ብትይኝ እኛ ቀጥታ ከገበሬ ነው የምናመጣው። ከገበሬ አምጥተን ነው ከአርሶ አደር የምንሸጠው እና ሰራተኞቻችንም በስነ ስርዓቱ አገልግሎት እንዲሰጡ እኛ ሁሌም ምክርና አገልግሎት ይደረግላቸዋል። ብዛት ደግሞ ርቀት ላይ ለምሉ ሰዎችም ከሆነ ርቀት ላይ ችግር የለውም። አሁን ለምሳሌ አንድ ሰው 50 ኪሎ በገዛ 50 ወይ 100 በገዙ አንድ አካባቢ ላይ ያለ ሰው ጠርቀም ብሎ ከመጣ እስከ ቤት ድረስ ማድረስ ፒክአፕ አለን። በፒክአፕ አንዴ ጭነን መሄድ እንችላለን። 4 ኩንታል 5 ኩንታል ከሆነ እስከ 12 15 ኩንታል ይጭናል የኛ መኪና ማለት ነው ከፍተኛ እና ህዝቡ መጥቶ እንድጠቀም ደስተኛ ነን። ከዚህ ውስጥ ድርጅቱ ራሱ መልካም እንድታስብ ያደርግሻል። ለምን አንድ ሰራተኛ በጎዳም ድርጅቱም ያግዘዋል። ተጋግዞ ነው እዚህ ውስጥ እስከ ሰራተኛ ጭምር ተጋግዘን ነው የምንሰራው። ድርጅቱም በስተጀርባ ደግሞ የተቸገረውን ያግዛል። እንግዲህ ተመልካቾቻችን እንደተመለከታችሁት ቅድም ያሳያችሁት የጥራጥሬ ምርቶች ዋጋዎች ነበረ። አሁን ደግሞ ፍራፍሬ እንዲሁም ደግሞ የቅቡ እንስሳቶች አሉ። እስኪ የእነሱን ዋጋ አሳያችኋለሁ። ሽንኩርት በኪሎ ከ12 ብር እስከ 18 ብር ነው የሚሸጠው። ደረጃ 1 እና ደረጃ 2 እንዳለ ሰምቻለሁ። እዚህ ጋር እንቁላል አለ። እንቁላሉ በ8 ብር ከ50 ነው የሚሸጠው። ውጪ ላይ ከ12 ብር አንስቶ የሚሸጥ እዚህ የገበያ ማዕከል ውስጥ 8 ብር ከ50 ነው የሚሸጠው። የ2 ብር ከ50 ምናምን ልዩነት አለ። እዛ ጋር ደግሞ የቁም እንስሳቶች አሉ፣ ፍየሎች። እነሱ ደግሞ የሚሸጡት ከ3500 አንስቶ እስከ 5000 ነው። እንግዲህ ተመልካቾቻችን የዛሬው ፕሮግራማችን እዚህ ላይ ያበቃል። የማህበራችንንም አባላት ሆናችሁ በሚዲያችን እየተመለከታችሁ ያላችሁት ማንኛውም ግለሰቦች እኛ ጋር መታችሁ በዋና መስሪያ ቤታችን በካራ ቆሬ
አዋሽ ህንጻ አንደኛ ፎቅ ላይ መታችሁ አባል እንድትሆኑ ከወዲሁ አሳስባችኋለሁ። ለሁሉም ተሸማቾች በተመጣጣኝ ዋጋ እንዲሁም ደግሞ ቤት ለቤት አገልግሎትም እንደሚሰጡ እንግዲህ ተረድቻለሁኝ። እናንተም መታችሁ የዚህ ማህበር ተጠቃሚ እንደምትሆኑ ባለሙሉ ተስፋ ነኝ። ፕሮግራሙን ወደ እናንተ ስመራ የቆየሁት ሃይማኖት ደምረው ነበርኩኝ። መልካም ጊዜ